ሰላም ጤና ይስጥልን ክቡራትና ክቡራን የሚዲያችን ተከታታዮች እንደምን ዋላችሁ። የዕለቱን ዜና ይዤላችሁ ቀርባለሁ። እስራኤል በትናንትናው ዕለት ባወጣችው መግለጫ የሂዝቦላህ የደህንነት ዘርፍ ኃላፊውን በሌሊት በተሰነዘረ ጥቃት መግደሏን አስታውቃለች። ቤይሩትም በበኩሏ የቡድኑ ወታደራዊ እንቅስቃሴዎችን እንደምታግድ ገልጻለች። ይህ የሆነው ኢራን የምትደግፈው ድርጅት ወደ እስራኤል ሮኬቶችንና ድሮኖችን መተኮሱን ተከትሎ እስራኤል መጠነ ሰፊ የአጸፋ ጥቃት ከሰነዘረች ከሰዓታት በኋላ ነው። የእስራኤል መከላከያ ኃይል IDF በሊባኖስ ዋና ከተማ ባደረሰው በዚሁ የሌሊት ጥቃት የሂዝቦላህ የስለላ ዋና መስሪያ ቤት ኃላፊ ሁሴን ማክሌድን መግደሉን አረጋግጧል። እንደ መከላከያ ኃይሉ ገለጻ ማክቤድ ለሂዝቦላህ የሽብር ድርጅት ስለ እስራኤል መከላከያ ሰራዊትና ስለ እስራኤል መንግስት የስለላ ግምገማዎችን ለማቅረብ የተለያዩ የመረጃ ማሰባሰቢያ መሳሪያዎችን በመጠቀም የስለላ መዋቅርን የማደራጀት ኃላፊነት ወስዶ ይሰራ ነበር ብሏል። አክሎም በእስራኤልና በዜጎቿ ላይ የሽብር ጥቃቶችን ካቀዱና ካራመዱ ከፍተኛ የሂዝቦላህ አዛዦች ጋር በቅርበት ይሰራ ነበር ብሏል። ቡድኑ ቅዳሜ ዕለት እስራኤልና አሜሪካ በኢራን ላይ በሰነዘሩት የተቀናጀ ጥቃት የመጀመሪያ ደቂቃዎች ላይ የተገደሉትን የኢራኑ የበላይ መሪ አሊ ካሚኒን ሞት ለመበቀል በፈጸመው የሌሊት ጥቃት እስራኤል በዋና ከተማዋ ቤይሩትን ጨምሮ በመላው ሊባኖስ ተከታታይ የአየር ድብደባዎችን እንድትፈጽም አድርጓታል። በደቡብ ቤይሩት በደረሰ አንድ የሌሊት ጥቃት የፍልስጤም እስላማዊ ጂሃድ አል-ቁዱስ ብርጌድ ከፍተኛ አዛዥ ተገድሏል። ቡድኑ የ41 ዓመቱን ግለሰብ አድሃም አል-ኦትማን ሲል የሰየመው ሲሆን በሊባኖስ ምድር አል-ቁዱስ ብርጌድ አዛዥ አድርጎት ቆይቷል። ሰኞ ዕለት ረፈድ ብሎ የእስራኤል መከላከያ ኃይል IDF ለሊባኖስ ሲቪሎች መልቀቂያ ማስጠንቀቂያ ከሰጠ በኋላ በደቡብ ሊባኖስ ላይ ሰፊ የአየር ድብደባ አካሂዷል። እንደ ወታደራዊ ምንጮች ገለጻ በጥቃቱ ወደ 70 የሚጠጉ የሂዝቦላህ የጦር መሳሪያ ግምጃ ቤቶችና የሮኬት ማስወንጨፊያ ቦታዎች ተመተዋል። በተጨማሪም ሰራዊቱ አልቃርድ አልሐሰን በተባለ ማህበር ቅርንጫፍ ላይ ከፍተኛ የአየር ድብደባ የፈጸመ ሲሆን ይህም ተቋም ሂዝቦላህ ገንዘብ ለማከማቸት ለታጣቂዎቹ ደሞዝ ለመክፈል ከኢራን የሚላክለትን ገንዘብ ለማስተላለፍና የጦር መሳሪያዎችን ለመግዛት እንደሚጠቀምበት IDF ገልጿል። የእስራኤል መከላከያ ኃይል አክሎም የሂዝቦላህ የኢኮኖሚ አቅሙን መልሶ የማጠናከር ሙከራና የአልቃርድ አልሐሰን ማህበር ቅርንጫፎች እንቅስቃሴዎች ለእስራኤል መንግስት ዜጎች ስጋት ናቸው ብለዋል። ከዚህ ጋር በተያያዘም ሊባኖስ የሂዝቦላህን ወታደራዊ እንቅስቃሴዎች አግዳለች። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም ሰኞ ዕለት ከካቢኔ ስብሰባ በኋላ በሰጡት መግለጫ ሊባኖስ ከህጋዊ ተቋማቶቿ ማዕቀፍ ውጭ ከግዛቷ የሚሰነዘር ማንኛውም ወታደራዊ እርምጃ እንደማትቀበልና የጦርነትም ሆነ የሰላም ውሳኔ መወሰን መብት በሊባኖስ መንግስት እጅ ብቻ መሆኑን አረጋግጠዋል። ይህም ከህግ ውጭ የሆኑ የሂዝቦላህ የጸጥታና የወታደራዊ እንቅስቃሴዎች ሁሉ በአፋጣኝ እንዲታገዱና ቡድኑ የጦር መሳሪያውን ለሊባኖስ መንግስት እንዲያስረክብ ማስገደድን ይጠይቃል ብለዋል። ጠቅላይ ሚኒስትር ሳላም የካቢኔውን ውሳኔ ተግባራዊ ለማድረግና ከሊባኖስ ግዛት የሚሰነዘር ማንኛውንም ወታደራዊ ዘመቻ ወይንም የሚሳኤልና የድሮን ጥቃት ለመከላከል ወታደራዊና የጸጥታ አካላት አፋጣኝ እርምጃዎችን እንዲወስዱ አዘዋል። ይህ እርምጃ የሊባኖስ አመራሮች በሂዝቦላህ ላይ ያላቸውን ስልጣን ለማረጋገጥ ያደረጉት የቅርብ ጊዜ ጥረት ሲሆን ይህም እንደ አውሮፓውያን አቆጣጠር ከኖቬምበር 2024 ጀምሮ ከእስራኤል ጋር የተደረገውን የተኩስ አቁም ስምምነት ተከትሎ ቡድኑን ትጥቅ ለማስፈታት ከሚያደርጉት ጥረት ጋር የተያያዘ ነው። የሊባኖስ መንግስት ወታደራዊ እንቅስቃሴን ለማገድ ላስተላለፈው ውሳኔ ምላሽ የሰጡ አንድ ከፍተኛ የሂዝቦላህ አመራር የቤይሩትን ትዕቢተኛ ውሳኔዎች በማውገዝ ሊባኖሳውያን የእስራኤልን ጥቃት የሚቃወም ውሳኔ ነበር የሚጠብቁት ብለዋል። እሁድ ዕለት ሂዝቦላህ በእስራኤልና በአሜሪካ ላይ እርምጃ እንደሚወስድ ከዛተ በኋላ ፕሬዝዳንት ጆሴፍ አውን የጦርነትና የሰላም ውሳኔ የሊባኖስ መንግስት ብቻ ነው በማለት ደግመው ገልጸዋል። ይህም የሽብር ቡድኑ እንደ አውሮፓውያን አቆጣጠር ከሰኔ 2025 በእስራኤልና በኢራን መካከል ለ12 ቀናት በቆየው ጦርነት ወቅት እንዳደረገው ሁሉ አሁንም ከግጭቱ እንዲገለል የቀረበ ጥሪ ነበር። ይሁን እንጂ ሂዝቦላህ ጥቃቱን በመቀጠሉ ጥሪው ሰሚ ሳያገኝ ቀርቷል።
ይህም በአሜሪካ አሸማጋይነት በእስራኤልና በሊባኖስ መካከል የተደረገው የተኩስ አቁም ስምምነት ተግባራዊ ከሆነ ወዲህ ይህ ቡድን በእስራኤል ላይ ጥቃት ሲሰነዝር የመጀመሪያው ነው። ጥቃቱን ተከትሎ የመከላከያ ሚኒስትሩ እስራኤል ካትዝ በኤክስ ገጻቸው ላይ እንደገለጹት የሂዝቦላህ መሪ ናኢም ቃሲም አሁን ላይ ለመገደል ኢላማ የተደረገ ሰው ሆኗል። ካትዝ ቃሲምን ልክ እንደ ኢራኑ ካሚኒ ወደ ገሃነም ጥልቀት እንደምትልከው አስጠንቅቀዋል። ካትዝ በቴል አቪቭ በሚገኘው የጦር መስሪያ ቤት የእስራኤል አየር ኃይል የከርሰ ምድር እዝ ማዕከልን በጎበኘበት ወቅት ሂዝቦላህን በኃይል እንመታለን፣ የሂዝቦላህን የሽብር ድርጅት ሊቀመንበር ናኢም ቃሲምንም የካሚኒን መንገድ የሚከተል ሁሉ መጨረሻው እንደ ካሚኒ በገሃነም ጥልቀት መሆኑን ይገነዘባል ብለዋል። የሂዝቦላህ ዘመቻ ከሊባኖስ የሚመነጭ የደህንነት ስጋት መሆኑ እስኪወገድ ድረስ እንደሚቀጥል የጦር አዛዡ ገልጸዋል። ሰኞ ዕለት በሰሜናዊ ድንበር ላይ ለሚገኙ መኮንኖች ንግግር ያደረጉት የእስራኤል መከላከያ ኃይል IDF የጦር አዛዥ ሌተናል ጀነራል ኢያል ዛሚር ሰራዊቱ ሂዝቦላህ ትጥቅን እንዲፈታ ጽኑ አቋም እንዳለው ገልጸው እስራኤል በሊባኖስ በሚገኘው የሽብር ቡድን ላይ የከፈተችውን አዲስ ጥቃት ስጋቱ እስኪወገድ ድረስ እንደማታቆም አስታውቀዋል። በድንበር አካባቢ በተደረገ ግምገማ ላይ ዛሚር እንደተናገሩት ዋናው ትኩረታችን ወደ ኢራን ነው። ከአሜሪካ ጦር ጋር በመተባበር የሽብር አገዛዙን በኃይል እየመታን እንገኛለን። ሂዝቦላህ ተኩስ ከከፈተ በኋላ በቡድኑ ላይም ጠንካራ እርምጃ እንዲወሰድ ትዕዛዝ ሰጥቻለሁ። IDF በተለያዩ ግንባሮች በአንድ ጊዜ ለመንቀሳቀስ አቅዶ ዝግጁ ሆኗል ብለዋል። ዛሚር አክለውም የIDF በሂዝቦላህ ላይ የሚሰነዝረው ጥቃት እቅድ ለረጅም ጊዜ ተዘጋጅቶ የነበረ መሆኑንና አጋጣሚውንም እንደሚጠቀሙበት ገልጸዋል። እንደ IDF መግለጫ ዛሚር በጉብኝታቸው ወቅት ለሰሜናዊ እዝ አዛዥ ሜጀር ጀነራል ራፊ ሜሎ እና በአካባቢው ለተሰማሩት የIDF ክፍለ ጦር አዛዦች ገለጻ አድርገዋል። ይህ በእንዲህ እንዳለ የIDF ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን በሊባኖስ በሂዝቦላህ ላይ ሊሰነዘር ስለሚችል የምድር ዘመቻ ተጠይቀው ሲመልሱ ሁሉም አማራጮች በጠረጴዛው ላይ ናቸው። ዋናው ነጥብ ሁሉም አማራጮች በጠረጴዛው ላይ መሆናቸው ነው። ሂዝቦላህን ትጥቅ ለማስፈታትና በእስራኤል ዜጎች ላይም የተጋረጡ ስጋቶችን ለማስወገድ እንሰራለን ሲሉም አክለዋል። ዴፍሪን ቀደም ብሎ በሰጡት ጋዜጣዊ መግለጫ የሽብር ቡድኑን አስጠንቅቀዋል። ሂዝቦላህ ተኩስ ከፍቷል፣ ጦርነት መጀመርን መርጧል፣ ለዚህም ከባድ ዋጋ ይከፍላል ብለዋል። ሰኞ ንጋት ላይ ሂዝቦላህ በእስራኤል ላይ ከሰነዘረው የሮኬትና የድሮን ጥቃት በተጨማሪ ከፍተኛ የቆጵሮስ ባለስልጣናት በሜዲትራኒያን ደሴት በሚገኘው የብሪታንያ የአየር ኃይል ሰፈር ላይ በሌሊት በተፈጸመ ጥቃት በዚሁ የሊባኖስ የሽብር ቡድን ሳይፈጸም እንዳልቀረ ገልጸዋል። ባለስልጣናቱ እንደገለጹት በኢራን የተሰራ ሻሂድ ድሮን የሮያል አየር ኃይል RAF አክሮቴሪ ጦር ሰፈርን የመታ ሲሆን ጥቃቱ መጠነኛ ጉዳት አድርሶ ምንም አይነት የሰው ሕይወት አላጠፋም። ብሪታንያ ጥቃቱ በአውሮፕላን መንደርደሪያ ላይ ጉዳት ማድረሱን ገልጻለች። በቆጵሮስ በኩል የወጣው መረጃ እንደሚያመለክተው ሰኞ ረፈድ ብሎ ወደ አክሮቴሪ እያመሩ የነበሩ ሁለት ተጨማሪ ድሮኖች በመመታታቸው የማስጠንቀቂያ ደወል ተሰምቷል። አውሮፕላኖችም ድሮኖችን ለመምታት ቢነሱም በመጨረሻ ጥቃቱ ሊመክን ችሏል። በእስራኤል በኩል ሰኞ ከሰዓት በኋላ IDF ከሊባኖስ የተተኮሰ ድሮን በእስራኤል አየር ኃይል በሰሜናዊ እስራኤል ሰማይ ላይ መምታቱን አስታውቋል። ለዚህ ጥቃት ሂዝቦላህ እስካሁን በይፋ የኃላፊነት መግለጫ አልሰጠም። ግጭቱ ዳግም ማገርሸቱን ተከትሎ የሊባኖስ ባለስልጣናት በቤሩት በደቡብ ሊባኖስና በሊባኖስ ተራራማ አካባቢዎች በሚገኙ በደርዘን የሚቆጠሩ ትምህርት ቤቶች ውስጥ ተፈናቃዮች የሚጠለሉባቸው ማዕከላት መከፈታቸውን አስታውቀዋል። ባለፈው ጦርነት ወቅት በመንግስት የተዘጋጁት መጠለያዎች ከተፈናቃዮቹ ብዛት አንጻር እጅግ በቂ እንዳልነበረ ይታወሳል። ወደ ደቡብ ሊባኖስ መግቢያ በሆነችው የባህር ዳርቻ ከተማ ሲዶን ፍራሽ፣ ብርድ ልብስና የልጆች ትምህርት ቦርሳ የጫኑ በመቶዎች የሚቆጠሩ ወደ ሰሜን የሚያመሩ መኪኖች ባለ ሁለት አቅጣጫ አውራ ጎዳናውን አጨናንቀው ታይተዋል። የሊባኖስ ጤና ጥበቃ ሚኒስቴር ሰኞ ንጋት ጀምሮ በእስራኤል ጥቃቶች ቢያንስ 31 ሰዎች መገደላቸውን አስታውቋል። ይሁን እንጂ በሚኒስቴሩ መግለጫ የሟቾቹ ቁጥር የሲቪሎች ወይም ደግሞ የሂዝቦላህ አባላት ይኖሩበት አላብራራም።
አሜሪካ ዜጎቿ እስራኤልን ጨምሮ ከሁሉም የመካከለኛው ምስራቅ አገራት በአስቸኳይ እንዲወጡ አስጠነቀቀች። ዩናይትድ ስቴትስ ሰኞ ዕለት አሜሪካውያን ከግብጽ ጨምሮ እስከ ምስራቅ አቅጣጫ ያሉትን ሁሉንም የመካከለኛው ምስራቅ አገራት እስራኤልንም ጨምሮ በአስቸኳይ ለቀው እንዲወጡ አሳስባለች። ይህ የሆነው የኢራን እስላማዊ ሪፐብሊክ በቀጠናው በሚገኙ የአሜሪካ ንብረቶች ላይ የአጸፋ ጥቃት መሰንዘሩን ተከትሎ የውጭ ጉዳይ ሚኒስቴሩ በኢራን ላይ የበለጠ ከባድ ጥቃት እንደሚሰነዝር በተናገረ ማግስት ነው። የውጭ ጉዳይ መስሪያ ቤቱ የቆንስላ ጉዳዮች ረዳት ሚኒስቴር ሞራ ናምዳር በኤክስ ገጻቸው ላይ ባሰፈሩት መልእክት መስሪያ ቤቱ ከፍተኛ የደህንነት ስጋት በመኖሩ ምክንያት አሜሪካውያን ከዚህ በታች በተዘረዘሩት ሀገራት የሚገኙ የንግድ የመጓጓዣ አማራጮችን በመጠቀም አሁኑኑ እንዲወጡ ያሳስባል ብለዋል። ናምዳር በዝርዝሩ ውስጥ እስራኤልን፣ የምዕራብ ባንክና ጋዛን፣ ሊባኖስን፣ ሶሪያን፣ ኢራቅን፣ ዮርዳኖስን፣ ሳውዲ አረቢያን፣ የመንን፣ ኦማንን፣ ባህሬንን፣ የተባበሩት አረብ ኤሚሬትን፣ ኩዌትን፣ ኳታርንና ኢራቅን አካተዋል። በተጨማሪም ምንም እንኳን ከኢራን ጋር ለዓመታት የቆየ ውጥረት ያለባት ቢሆንም በኢራን ያጸፋ ጥቃቶች ኢላማ ያልተደረገባቸውንና የቀጠናው በህዝብ ብዛት ቀዳሚ የሆነችው ግብጽን በዝርዝሩ ውስጥ አካተዋል። በሌላ ዜናም ሩቢዮ ዋሽንግተን ጥቃት የሰነዘረችው እስራኤል ኢራን ላይ ጥቃት እንደምትሰነዝር ስላወቀች ነው ብለዋል። የእስራኤል ባለስልጣናት የኢራንን መንግስት ለመገልበጥ እንደሚፈልጉ በግልጽ ቢናገሩም የአሜሪካ ባለስልጣናት ግን የጦርነቱ ዓላማ ኢራን ከድንበሯ ባሻገር ኃይል የማንቀሳቀስ አቅሟ እንዲዳከም እንደሆነ ገልጸዋል። ይሁን እንጂ ትራምፕ ለትውልድ አሜሪካንና አጋሮቿን ሲያሰቃይ የቆየውን የሃይማኖታዊ መሪዎች አገዛዝ ኢራናውያን እንዲገለብጡ አሳስበዋል። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ሰኞ ዕለት በካፒቶል ሂል ለጋዜጠኞች እንደተናገሩት አሜሪካ በኢራን ላይ ጥቃት የሰነዘረችው እስራኤል የራሷን ጥቃት ለመሰንዘር መቃረቧን ካረጋገጠች በኋላ ነው። ዋሽንግተን ማንኛውም የእስራኤል ጥቃት ኢራን በአሜሪካ ጥቅሞች ላይ ያጸፋ እርምጃ እንድትወስድ ይገፋፋታል ብላ አምናለች። ሩቢዮ እነሱ ጥቃቱን ከመሰንዘራቸው በፊት እኛ አስቀድመን እርምጃ ካልወሰድ በከፍተኛ የሰው ኃይል ጉዳት እንደሚደርስብን አውቀን ነበር ብለዋል። ኔታንያሁ ሰኞ ዕለት ጦርነቱ ዓመታትን አይወስድም ያሉ ሲሆን ትራምፕ ደግሞ ከ4 እስከ 5 ሳምንታት ሊወስድ እንደሚችል ጠቁመዋል። ይሁን እንጂ ሁለቱም የተወሰነ የጊዜ ገደብ ከመስጠት የተቆጠቡ ሲሆን ይህም ጦርነቱ ሰፊና ማብቂያው ያልታወቀ የመሆን እድል እንዲኖረው አድርጓል። የእስራኤል ሌተናል ኮሎኔል ናዳቭ ሶሻኒ በበይነ መረብ በሰጡት ገለጻ የዘመቻው ቆይታ እንደ ሁኔታዎች ሊወሰን እንደሚችል ገልጸው ለሳምንታት የሚቆይ አጠቃላይ እቅድ አዘጋጅተናል ብለዋል። እስራኤል እግረኛ ጦር እንደ ኢራን ልታሰማራ ትችላለች ወይ ተብለው ለተጠየቁት ሶሻኒ ያ የመሆን እድሉ አነስተኛ ነው ብለዋል። በእስራኤል ውስጥ ስለሚመጡ ጥቃቶች የማስጠንቀቂያ የሳይረን ድምጾች በተደጋጋሚ የተሰሙ ሲሆን በሚሊዮን የሚቆጠሩ ሰዎች ወደ ቦምብ መከላከያ መጠለያዎች እንዲገቡ አድርገዋል። በቴል አቪቭ የአየር መከላከያ ስርዓቶች የኢራንን ሚሳኤሎች ሲመቱ ህንጻዎች ተንቀጥቅጠዋል። ጦርነቱ በዓለም አቀፍ የኢነርጂ አቅርቦት ላይ ስጋት የፈጠረ ሲሆን ከዓለም ቀዳሚ የፈሳሽ ተፈጥሮ ጋዝ ላኪ አንዷ የሆነችው ኳታር ምርቷን አቁማለች። ነዳጅ ጫኝ መርከቦችን በባህር ሰርጦ ለመጓዝ ከመሞከር ይልቅ በባህረ ሰላጤው ውስጥ መልህቃቸውን ጥለው ለመቆየት መርጠዋል። ዛሬ ማለዳ ላይ በሪያድ በሚገኘው የአሜሪካ ኤምባሲ ላይ 2 ድሮኖች ተመተው መጠነኛ ጉዳትና የእሳት አደጋ ያደረሱ ሲሆን ቢያንስ 8 ተጨማሪ ድሮኖች ወደ ከተማዋ ሳይደርሱ መምከናቸውን የሳውዲ አረቢያ መከላከያ ሚኒስቴር አስታውቋል። በተጨማሪም እስያን፣ አውሮፓና አሜሪካን የሚያገናኙ የመካከለኛው ምስራቅ የአየር ማረፊያዎች በመዘጋታቸው የዓለም አቀፍ የአየር ትራንስፖርት ምስቅልቅል ውስጥ ወድቋል። በተያያዘ ዜናም ዛሬ ማክሰኞ ማለዳ ኢራን በተባበሩት አረብ ኤሚሬትስ ላይ ጥቃት መሰንዘሯ የተዘገበ ሲሆን በሪያድ የሚገኘው የአሜሪካ ኤምባሲ በድሮኖች ተመቷል። እስራኤልም በሊባኖስ የሚገኙ የሂዝቦላ ኢላማዎችን እያጠቃች መሆኗን ገልጻለች። ፕሬዝዳንት ትራምፕ እና ሌሎች ከፍተኛ የአስተዳደሩ ባለስልጣናት በአሜሪካና በእስራኤል ጥምረት ኢራን ላይ የሚሰነዘረው ጥቃት ተጠናክሮ ለሳምንታት ወይንም ለወራት ሊቀጥል እንደሚችል ፍንጭ በሰጡበት ወቅት
ኢራን ሰኞና ማክሰኞ ማለዳ በባህረ ሰላጤው ቀጠና በሚገኙ የአሜሪካ ጥቅሞች ላይ የምትሰነዝረውን ያጻፋ ጥቃት አስፋፍታለች። በሌላ በኩል ዛሬ ማለዳ ላይ የእስራኤል ጦር በኢራንና በሊባኖስ ውስጥ ድጋሚ ጥቃት እየሰነዘረ መሆኑን የገለጸ ሲሆን በዋና ከተማዋ ቤሩት የሚገኙ የሂዝቦላ የእዝ ማዕከላትና የጦር መሳሪያዎች ማከማቻዎችን ኢላማ ማድረጉን አስታውቋል። የኢራን ጦርነት በአራተኛ ቀኑ ሕይወትና ንብረትን እያወደመ ቀጥሏል። በዛሬው ዕለት በቴህራንና በቤሩት ከተሞች ፍንዳታዎች እያስተጋቡ ሲሆን አሜሪካና እስራኤል በኢራን ላይ የከፈቱት የአየር ላይ ጦርነት በዓለም አቀፍ የኢነርጂ አቅርቦት ላይ ዘለቄታዊ መስተጓጎልን ሊፈጥር ይችላል በሚል ስጋት የዓለም የፋይናንስ ገበያዎች ተንገዳግደዋል። ፕሬዝዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ለምን ያህል ጊዜ ይቆያል ተብለው ተጠይቀው ግልጽ ያልሆነ ምላሽ ከሰጡ ከአንድ ቀን በኋላ የእስራኤል ዘመቻ ለ2 ሳምንታት እንዲቆይ ታቅዶ የነበረ ቢሆንም ከታሰበው በላይ በፍጥነት እየተራመደ መሆኑን ከአንድ ምንጭ መረጃ እንዳገኘ ሮይተርስ ገልጿል። የእስራኤልን የጦርነት እቅድ በቅርበት የሚያውቀው ይኸው ምንጭ እንደገለጸው የጦርነቱ ዓላማ የኢራንን ሃይማኖታዊ መሪዎች ከስልጣን ማውረድ ሲሆን ይህንን ግብ ለማሳካት ግን የተቆረጠ ጊዜ ገደብ የለም። ይሁን እንጂ ምንጩ አክሎ እንደገለጸው የእስራኤል ጦር ቀደም ብሎ የኢራን መሪዎችን በመግደልና የመከላከያ አቅሟን በማውደም ረገድ ባገኘው ስኬት ምክንያት የተቀመጡለትን የጥቃት ኢላማዎች ከታቀደው በላይ በፍጥነት እያጠናቀቀ ይገኛል። በተጨማሪም ዋሽንግተን ከኢራን የተረፉ መሪዎች ጋር በመስማማትና በመደራደር እስራኤል ግቧን ሳታሳካ ጦርነቱ እንዲቆም ልታደርግ ትችላለች በሚል ስጋት እስራኤል ዘመቻዋን እያፋጠነች መሆኑን ምንጩ ገልጿል። በኢራን ውስጥ እስራኤል IRIB የተባለው የሀገሪቱን ብሔራዊ መገናኛ ብዙሃን ዋና መስሪያ ቤት መታለች። ቦምቦች በሚዘንቡበት ወቅት ነዋሪዎቹ ከከተማዎች ለመሸሽ አውራ ጎዳናዎችን አጨናንቀው ታይተዋል። ክቡራትና ክቡራን የመርሃ ግብራችን ተከታታዮች እስካሁን ድረስ ባቀረብነው ዜናችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችን ሰብስክራይብ በማድረግ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ደግሞ ሐሳባችሁን ደግሞ ኮሜንት እንድታደርጉልን እየገለጽንላችሁ መልካም ቆይታ